አርዕስተ ዜና አፋርን ከትግራይ የሚያገናኝ የ155 ኪሎ ሜትር መንገድ ግንባታ እየተካሄደ ነው። የምዕራብ አፍሪካ የሕክምና ዶክተሮች በቶጎ ገጠራማ አካባቢ ነፃ የሕክምና አገልግሎት ዘመቻ ጀመሩ። ጤና ይስጥልኝ እንደምን ዋላችሁ። 7 ሰዓት ሆኗል። ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። በስፔን ላሊጋ ሪያል ማድሪድ በድጋሚ ነጥብ ጣለ። በእንግሊዝ ፕሪሚየር ሊግ ደግሞ ማንቸስተር ሲቲ ድል ቀንቶታል። ሌሎችም የስፖርት ዜናዎች አሉን። አለም መኮንን። በምዕራብ ትግራይ ወልቃይት ወረዳ የሚካሄደው የወልቃይት ስኳር ልማት ፕሮጀክት በሰሜን ምዕራብ ትግራይ በሚገኘው የዋልድባ ገዳም ላይ የሚያስከትለው ጉዳት እንደሌለ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስታወቀች። በቤተክርስቲያኗ የተቋቋመው አጣሪ ቡድን በሰጠው መግለጫ የልማት ፕሮጀክቱ የገዳሙን ሕልውና የማይነካ የስኳር ልማት ፕሮጀክቱ የሚከናወንበት ቦታና ገዳሙም የሚገኝበት ስፍራ የማይገናኙ ናቸው ብሏል። ግድቡ የዛሪማ ወንዝ የሚጠቀምና ሲፈስ እንኳን ወደ ምዕራብ ትግራይ እንጂ ሽቅብ ወደ ገዳሙ እንደማይወጣ ከገዳሙ መነኮሳት ከፕሮጀክቱ ኃላፊዎችና ከአካባቢው አስተዳደር አካላት ጋር በተደረጉ ውይይቶች መረዳት ተችሏል ነው ያለው አጣሪ ቡድኑ። ገዳሙ ከግድቡ ተጠቃሚ የሚሆንበት አማራጭ እንዳለውም ተገልጿል። በገዳሙ ውስጥ የሚያልፍ መንገድም ሆነ ፓርክ እንደሌለም አጣሪ ቡድኑ ማረጋገጥ ችሏል። ገዳሙን የፖለቲካ መጠቀሚያ ለማድረግ የሚፈልጉ መነኮሳት የሚሰጡት መረጃም ህዝበ ክርስቲያኑን ለማደናገር የሚከናወኑት ተግባር ነው ብለዋል። እነዚህ አካላት ለሚያነሱት ሀሳብ ላይ ለመወያየት በተደጋጋሚ የተደረገው ጥሪም በእነሱ በኩል ፈቃደኝነትን ሊያገኝ አልቻለም። በሌላ በኩል ሰሞኑን ከበጋ ሙቀትና ንፋስ ጋር በተያያዘ አሰቦትና ዝቋላ አቦ ገዳማት ተከስቶ የነበረው የእሳት አደጋ በገዳማቱ ላይ ምንም ጉዳት አለማድረሱ ተገልጿል። ቃጠሎውም በአካባቢው ህብረተሰብና በመንግስት ጥረት በቁጥጥር ስር መዋሉን አጣሪ ቡድኑ አስታውሷል። በአካባቢው ወደፊትም ተመሳሳይ የሆነ አደጋ እንዳይከሰት የሚያስችል ሁሉን አቀፍ ግብረ ኃይል ለማቋቋም መታቀዱን ሪፖርተራችን ደባሱ ባይለየኝ ዘግቧል። አፋርን ከትግራይ የሚያገናኝ የ155 ኪሎ ሜትር መንገድ ግንባታ እየተካሄደ ነው። 2 ቢሊዮን ብር በሚጠጋ ወጪ የሚገነባው የአጉላ በርሃሌ ዳሎል መንገድ በአካባቢው ያለውን የማዕድን ሀብት ለመጠቀምና የቱሪስት ፍሰትን ለመጨመር ያስችላል። ዝርዝሩን ተስፋ ያባት አዘጋጅቶታል። የአጉላ በርሃሌ ዳሎል የመንገድ ግንባታ ፕሮጀክት 155 ኪሎ ሜትር ርዝመት ያለውና የትግራይ ክልልን ከአፋር ክልል ጋር የሚያገናኝ ነው። የመንገዱ ግንባታ የሚከናወነው በመከላከያ ኮንስትራክሽን ኢንተርፕራይዝ ነው። ለስራ አመቺነትም የመንገዱ ግንባታ በሁለት ተከፍሎ ነው የሚካሄደው፣ ከአጉላ በርሃሌና ከበርሃሌ ዳሎል። በአጠቃላይ ግንባታው ከ1.9 ቢሊዮን ብር በላይ የተመደበለት ይህ ፕሮጀክት የኮንትራት ጊዜው ደግሞ 3 ዓመት ነው። ግንባታውም እስካሁን 1 ዓመት አስቆጥሯል። በስምምነቱ መሰረት መከላከያ ኮንስትራክሽን የግንባታውንና የዲዛይኑን ስራ በጣምራ ያከናውናል። ከአጉላ በርሃሌ የሚገነባው መንገድ 78 ኪሎ ሜትር ርዝመት አለው። የመንገዱ ግንባታ የሚካሄደው ደግሞ በመከላከያ ኮንስትራክሽን ኢንተርፕራይዝ ነው። በአጠቃላይ ለመንገዱ ግንባታ 969 ሚሊዮን ብር ወጪ ተደርጎበታል። እስካሁን ደግሞ የመንገዱ 21 በመቶ ተጠናቋል። ከአጉላ በርሃሌ ያለው መንገድ ፕሮጀክት ስራ አስኪያጅ ኢንጂነር አስማሩ አለ እንደሚገልጹትም እስካሁን የጠረጋና የአፈር ቆረጣ ስራዎች እየተከናወኑ ነው። የአስፓልት ማልበስ ስራም ለመጀመር ዝግጅት ተጠናቋል። የቤዝ ኮርስ የመፍጨት ስራ፣ የአስፓልት ጠጠር የማዘጋጀት ስራ፣ የኮንክሪት ጠጠር የማዘጋጀት ስራ እነዚህን ዝግጅቶች ስናደርግ ነበር የቆየ ነው። በአብዛኛው ደግሞ ከባዱ የሚባል የስራ ፓርት ደግሞ ይሄ ወቅት ነበረ። የአፈር ቆረጣ ስራው ነበር ከባዱ ፓርት። እሱን ወደ አሁን አክቲቭ ሆኖ ያለውን ፓርት 65% አካባቢ የአፈር ቆረጣ ስራ ተጠናቀናል። ወደ 38% የሚሆነው የመንገዱን የማማከርና የመቆጣጠር ስራ የሚያከናውነው ኢንጂነር ዘውዴ የተባለ አማካሪ ድርጅት ነው። የፕሮጀክቱ ተጠሪ መሐንዲስ ኢንጂነር ሳምሶን ሉል ሰገድ እንደሚሉት ፕሮጀክቱ የዲዛይንና የግንባታ ስራ በጣምራ የሚከናወንበት እንደመሆኑ ጠንካራ የቁጥጥር ስራ የሚካሄድበት ነው። ወደ ማዕድን አክሰስ የሚያደርግ መንገድ ስለሆነ በዚህ መንገድ ላይ የሚጠቀሙትም እጅግ በጣም ከፍተኛ ክብደት መጫን የሚችሉ ተሽከርካሪዎች ናቸውና ያንን በመመርኮዝ ከፍተኛና ልዩ የሆነ የጥራት ቁጥጥር ይደረግበታል። ደረጃውም ከፍ ያለ ነው የመንገዱ ደረጃ። ከዚህ አንጻር ስንመለከተው በዚህ አጭር ጊዜ ውስጥ የተሰራው ስራ የአፈር ድልዳሎ፣ የፉካዎች ስራ፣ የአፈር ድልዳሎ ስራ፣ የፉካዎች ስራና ከዚህም አልፎ በአሁኑ ወቅት ደግሞ የመንገዱን ንጣፍ ስራዎችም
የተጀመሩበት ሁኔታዎች አሉ። እስካሁን ያለው የመንገድ ግንባታ በትክክለኛው ሂደት ላይ እንደሚገኝ የሚገልጹት የኢትዮጵያ መንገዶች ባለስልጣን የኮሙኒኬሽን ዳይሬክተር አቶ ሳምሶን ወንድሞ የመንገዱ መገንባት ያለውን ኢኮኖሚያዊ ፋይዳ ይገልጻሉ። አጠቃላይ እነዚህ መንገድ ፕሮጀክቶች እንግዲህ እጅግ ከፍተኛ ጠቀሜታ ያላቸው የመንገድ ፕሮጀክቶች ናቸው። እንደምታውቀው አካባቢው ከፍተኛ የማዕድን ክምችት የሚገኝበት አካባቢ ነው። ይህን የማዕድን ክምችት አልምቶ ለሀገር ኢኮኖሚና ማህበራዊ እድገት ለማዋል የዚህ መንገድ መሰራት ጠቀሜታው እጅግ ከፍተኛ ነው። በሌላ በኩልም ደግሞ የዳሎልን አካባቢ ስናየው እጅግ ከፍተኛ የቱሪስት የሚስተናገድበት መስመር ነው። ይህን አካባቢ እንግዲህ ያለውን የቱሪስት ፍሰት በከፍተኛ ደረጃ ለመጨመር ይህን መንገድ በአስፋልት መንገድ ደረጃ መሰራቱ ጠቀሜታው እጅግ ከፍተኛ ነው። በትግራይ ምዕራባዊ ዞን በሚገኙ የገጠር ወረዳዎች ከ9800 ሄክታር በላይ መሬት የአፈርና ውሃ ጥበቃ ስራዎች እየተከናወነ ነው። በስራው 122000 በላይ አርሶ አደሮች ተሳትፈዋል። ሪፖርተራችን ሲሳይ ሀዱሽ ያዘጋጀውን እያሱ ፈጠነ ያቀርበዋል። በትግራይ ክልል ምዕራባዊ ዞን 3 ወረዳዎች ከፍተኛ የሰሊጥ ምርት፣ ማዕድን፣ ዕጣን፣ የእንስሳት መጠለያ ፓርክና የእንስሳት ሀብት ይገኝበታል። በዞኑ ከ3 ዓመት ወዲህ በተደራጀ የህዝብ ንቅናቄ አካባቢውን በአፈርና ውሃ ጥበቃ ስራ እያለሙ ነው። የምዕራብ ዞን ምክትል አስተዳዳሪ አቶ ርስቁ አለማየ እንደገለጹት በአፈርና ውሃ ጥበቃ ዘመቻው ከ120 ሺህ ህዝብ በላይ በማደራጀት 9800 ሄክታር መሬትንና 186 ተፋሰሶችን እያለሙ ይገኛሉ። እየተራቆተ የመጣውን መሬትንና አካባቢውን መልሶ ለማልማትና ተጠቃሚ ለማድረግ ህብረተሰቡን የግንዛቤ ስልጠና እንዲያገኝ ተደርጓል። በአካባቢው የሚገኙ የመከላከያ ሰራዊት አባላትም በአፈርና ውሃ ጥበቃ ስራው በከፍተኛ ተነሳሽነት ተሳታፊ ነበሩ። በዞኑ ቀፍታ ሁመራ ወረዳ አዳባይ ቀበሌ ህብረተሰብም የአፈርና ውሃ ጥበቃ ስራ 30 ሺህ ህዝብን በማሳተፍ በ32 ተፋሰሶች ከ4000 ሄክታር በላይ መሬትን እያለሙ መሆኑን የወረዳው ግብርናና ገጠር ልማት ጽሕፈት ቤት ገልጿል። በዞኑ ጸገዴ ወረዳ የሚገኙ አርሶ አደሮችንም በማደራጀት በ58 ተፋሰሶችና በ2400 ሄክታር መሬትን በአፈርና ውሃ ጥበቃ እያለሙ መሆኑን የወረዳው አስተዳዳሪ አቶ ጌታቸው መስፍን ተናግረዋል። መጀመሪያ ከ1000 አይበልጥም ነበር የምንሰራው 1000 ሄክታር። አሁን ግን ያው በየጊዜው ህዝቡን ፍላጎቱ እየጨመረ መሬቱ እንዴት እየዳነ መሆኑን እያወቀ ሲሄድ ወደ 2400 አካባቢ ለዘንድሮ በአፈርና ጥበቃ ስራዎች ያው እንዲሸፈን እየሰራን ያለነው ማለት ነው። በዞኑ ወልቃይት ወረዳም በተደራጀና በተጠናከረ መልኩ የአካባቢው አርሶ አደሮች በአፈርና ውሃ ጥበቃ ስራው ተሳትፈዋል። የተፈጥሮ ሀብቱን እየተንከባከቡና የግጦሽ መሬቱንም ስርዓት ባለው መንገድ የመጠቀም ሂደት ተጀምሯል። በወረዳው የተራቆቱ አካባቢዎችንም ወደ ነባር ይዞታቸው የመመለስ ሁኔታ በመታየቱና የከርሰ ምድር ውሃውም እየጨመረ በመምጣቱ በተፋሰሱ ልማት ላይ የተሳተፉ አርሶ አደሮች ውጤታማና ደስተኛ መሆናቸውን ይገልጻሉ። አፈራችን ከሰው ሀገር እንዳትሄድ ሀገራችን ደናችን እንድታለመልም ውሃችን አቁሮ ከታች ዘቅዝቆ ሄዶ ውሃ ቆፍረን በትክክል ውሃችን እንድንጠቀም ከድርቅ እንዳንጋለጥ ጥቅሙን ጉዳቱን አውቀነው ህዝባችን ጋራ እኛምነን ህዝባችን አሳምነን ይሄን ልማት ልናካሂደው ይቻላል። ውሃችን መሄድ የለበትም። አፈር ብቻ ማስቀረት ሳይሆን ውሃውም ጭምር ማስቀረት አለብን። እዚህ ውስጥ መሬት ከገባ ውሃው ያው ለኛ ተጠቃሚ ነው። ጉድጓድ ውሃም ብንቆፍር በቅርብ ይገኛል። ውሃችን ከርስ ምድር ከገባ አይሄድም፣ እንጠቀምበታለን የሚል ሐሳብ ነው ያለን። የምዕራብ አፍሪካ የሕክምና ዶክተሮች በቶጎ ገጠራማ አካባቢ ነጻ የሕክምና አገልግሎት ዘመቻ ጀመሩ። በዘመቻው 5000 ዜጎች ነጻ የሕክምና አገልግሎት ያገኛሉ። ጸገነት ይልማ እንደ አውሮፓውያኑ አቆጣጠር በ2005 ዓ.ም 200 ፍቃደኛ የህክምና ባለሙያዎችን አካቶ የተመሰረተው የህክምና ቡድን አባላት ለምዕራብ አፍሪካ ገጠራማ አካባቢዎች የህክምና አገልግሎት ለመስጠት ታስቦ ነው የተቋቋመው። የህክምና አገልግሎት ለማግኘት ፈተና ለሆነባቸው የቶጎ ገጠራማ አካባቢ ነዋሪዎች የህክምና ቡድኑ መፍትሄ ይዞ መጥቷል። ረጅም የእግር መንገድ አቋርጦ ወደ ህክምና ጣቢያዎች ከሚደርሰው የቶጎ ገጠር ነዋሪ የተሟላ ህክምና አግኝቶ የሚመለሰው በጣም ጥቂቱ ነው። የችግሩን አሳሳቢነት የተረዳው የምዕራብ አፍሪካ የሐኪሞች ቡድን አባላት የ2 ሳምንት
ነጻ የሕክምና አገልግሎት ጀምሯል። በዘመቻው 5000 የቶጎ ዜጎች የሕክምና አገልግሎት ሲያገኙ ከነዚህ ውስጥ 513ቱ የተሳካ ቀዶ ሕክምና ተደርጎላቸዋል። ከቤኒን፣ ቡርኪና ፋሶ፣ ኮትዲቯርና ቶጎ የተውጣጡት የሕክምና ቡድን አባላት ላቭ አፍሪካ በሚለው ተልእኳቸው በገጠር አካባቢ ለሚገኙ የቶጎ የሕክምና ባለሙያዎች ስልጠና ይሰጣሉ። ቀላል የሕክምና አገልግሎትና የቀዶ ጥገና ሕክምና ይሰጣሉ። ለአገልግሎታቸውም ምንም አይነት ክፍያ አይጠይቁም። ከቡርኪና ፋሶ የመጣው ዶክተር አዶራጎ ዘመቻው የተሳካ ነበር ብሏል። La première motivation, comme je le disais, c'était de participer à la campagne. በእንደዚህ አይነት ዘመቻ ስሳተፍ የመጀመሪያ አይደለም። ተመሳሳይ ስራ በቡርኪና ፋሶ ሰርቻለሁ። ሐሳቡ በጣም ጥሩ ነው። በቶጎ በአንድ ቀን ብቻ ለ200 ሰዎች ሕክምና ሰጥተናል። ለ60ዎቹ ቀዶ ጥገና ሰርተናል። ይህም አስደሳች ነው። ነጻ የሕክምና አገልግሎት ያገኘው ኦሶ ፓውሊ በሕክምናው ደስተኛ መሆኑን ይናገራል። እዚህ የመጣሁት ስለታመምኩ ነው። አሁን ጤነኛ ሆኜ ተመልሻለሁ። ሁላችንም ደስተኞች ነን። የሕክምና ቡድኑ የተለያዩ የገቢ ማሰባሰቢያ ፕሮግራሞችን በምዕራብ አፍሪካ፣ ፈረንሳይና አሜሪካ በማዘጋጀት አገልግሎቱን ለሌሎች የአፍሪካ ሀገራት ለማዳረስ አቅዷል። ለዚህም የተለያዩ ሀገራት የሕክምና ባለሙያዎች ቡድኑን እንዲቀላቀላቸው ጠይቋል። በጋዳፊ ዘመን የደህንነት ኃላፊ የነበሩት አብዱላህ አልሰኑስ ለሊቢያ ተላልፈው ሊሰጡ ነው። ባለፈው አርብ ነበር ሐሰተኛ ፓስፖርት በመያዝ በሞሪታኒያ መዲና ወደ ሌላ ሀገር ሊሻገሩ ሲሉ በቁጥጥር ስር ያሉት። ሞሪታኒያ ግለሰቡን አሳልፋ እንደምትሰጥ ያስታወቀችው ከሊቢያ ባለስልጣናት ጋር ከተወያየች በኋላ ነው። የጋዳፊ የቀኝ እጅ እንደነበሩ የተነገረላቸው የ62 ዓመቱ አልሰኑስ በዓለም አቀፍ የጦር ወንጀለኞች ፍርድ ቤት እንዲቀርቡ ይፈልጋል። ፈረንሳይ እንደ አውሮፓውያን አቆጣጠር በ1989 በኒጀር ለጋየው አውሮፕላን አልሰኑስን ተጠያቂ ታደርጋለች። አሜሪካ በበኩሏ በ1988 በሎከርቢ አየር ላይ ለጋየው አውሮፕላን ሴራ ጀርባ አሉበት ትላለች። በ1996 ትሪፖሊ በሚገኘው አቡ ሳሊም እስር ቤት ለተገደሉት 1200 ሰዎች ሞት ተጠያቂ መሆናቸውን ነው ሮይተርስ የዘገበው። ቻይና የኒውክሌር ደህንነትን በሚመለከት ከዓለም አቀፍ ማህበረሰብ ጋር በጋራ እንደምትሰራ አስታወቀች። በደቡብ ኮሪያ መዲና ሶል የሚካሄደው የብሪክ ሀገራት ጉባኤም ዋነኛ ትኩረት እንደሚሆን የቻይና ምክትል የውጭ ጉዳይ ሚኒስትር ማጂሃጂ ገልጸዋል። ብራዚል፣ ህንድ፣ ቻይና፣ ሩሲያና ደቡብ ኮሪያን ያካተተው የብሪክ ጉባኤ በኒውክሌር ጥበቃ ዙሪያ የጋራ አቋም እንዲኖራቸው ፍላጎቷ መሆኑን ተጠቁሟል። የአሁኑ የቻይና አቋም የመጣው በቅርቡ ለዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ይፋ የተደረገ መረጃን ተከትሎ ነው። እንደ አውሮፓውያኑ ከ1993 ወዲህ ከኒውክሌር አያያዝ ጋር የተያዘ 2100 የሚሆኑ የመሰረቅ የመጥፋትና በህገ ወጥ መንገድ በእጅ የማስገባት ሙከራዎች ሪፖርት እንደቀረቡለት መረጃው ጠቁሟል። ቻይና በጉባኤው ከዚህ በተጨማሪ አውሮፓውያን ካሉበት ቀውስ ለመውጣት የሚያደርጉትን ጥረት እንደምትደግፍ ዳግም የምታረጋግጥበት እንደሚሆን ሮይተርስ በዘገባው አመልክቷል።